ለሰው ልጅ ትልቁ ጠላቱ ራሱ የሰው ልጅ ነው ወይም ፍርሃቱ ነው። ራሱ ፍርሃቱ ውስጡ ላይ ያለው ፍርሃት እሱ ነው ትልቁ ለሱ ጠላት። ሌላ ምንም ጠላት የለንም፣ ፍርሃታችን ነው። እንዳንሄድ ወደፊት እንዳንሄድ እንዳንጓዝ ከህልማችን ጋራ እንዳንገናኝ የሚያደርገን የራሳችን ፍርሃት ነው። እንዴት ካላችሁ እንዲህ ብሆን እንዲህ ባደርግ ሰው ምን ይለኛል የሚል ጥርጣሬ፣ ፍራቻ። ስለዚህ መጀመሪያ ፍርሃታችንን እናስወግድና ማድረግ የሚገባንን እናድርግ። በአንዴ የሚቀንስ የሚጠፋ አይደለም፣ ግን በሂደት ፍርሃታችንን እናስወግደው። ፍርሃታችንን ካላስወገድን ማድረግ የሚገባንን ከህልማችን ጋር አንገናኝም። ስለዚህ ትልቅ ህልም ውስጣችን ላይ አለ፣ ግን አውጥተን እንዳንሰራ ወይም ደግሞ መሬት ላይ እንዳናውል የሚያደርገን ፍርሃት ነው። ማህበረሰቡን እናያለን፣ ሰውን እናያለን። ሰው ደግሞ ወጥመድ ነው፣ ይጥለናል። ስለዚህ እሱን እያሰብን እየፈራን እንዳንጓዝ ያደርገናል። ስለዚህ ፍርሃታችንን እናስወግድና ወደ ህልማችን እንሄድ። በቀላሉ አይደረስም አውቃለሁ፣ ነገር ግን በጊዜ ሂደት የለመድነው ውስጣችን ያለ ስለሆነ ባንዴ አይለቀንም፣ ባንዴ አይተወንም። ስለዚህ ውስጣችን ያለው ትልቁን ህልም ትንሽ በሆነችው ፍርሃት ወደ ኋላ እንዳንል። እኛ የምንፈራው ትንሿን ነገር ነች። ሰዎች ምን ይሉኛል፣ እንደዚህ ብናገር፣ ይሄንን ብሰራ ሰው ምን ይለኛል? መልካም ነገር ይሁን እንጂ ሰውን የማይጎዳ ከፈጣሪያችሁ ጋራ የማያጣላ የማያጋጭ ከሆነ አድርጉት፣ አትፍሩ፣ ወደፊት ሂዱ። ወደፊት ካለው ህልማችሁ ጋራ ዛሬ ላይ ያላችሁበትን የፈራችሁትን ነገር ወደፊት ከሚመጣው ህልማችሁ ጋራ አታወዳድሩት። እሱ ትንሽ ነው። ዛሬ ላይ ያላችሁበት ፍራቻ ነገ ከሚመጣው መልካም ነገር ትልቅ ነገር፣ ዛሬ ላይ ያለው ፍርሃት ትንሽ ነው። ስለዚህ ሰው አይደለም ለኛ ጠላታችን፣ የኛው የራሳችን ውስጣችን ያለ ፍርሃት ነው። ፍርሃትን ከውስጣችን ካወጣን እመኑኝ ምንም የማናደርገው ነገር የለም። መጥፎ ነገር እያልኩ ሳይሆን መልካም የሆነውን ነገር ወደፊት ማድረግ እንችላለን። ስለዚህ ህልማችንን ለማሳካት ፍርሃታችንን መግደል፣ ማጥፋት ይጠበቅብናል። ወዳችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አድርጉልኝ።